ጀግና በወንድሞቹ ሲገደል። ሰላም እንደምናችሁ የቻናላችን ተከታታዮች፣ ይሄው ለዛሬም አንድ የደረሰን መረጃ አለ እናቀርብላችኋለን። ቢሆንም እዚህ ያለው ሐሳብ ወረጦ የሚባል ታጋይ ከዕዳጋ ሐሙስ የላከልን መሆኑ ከወዲሁ እናሳጭቃለን። በተጨማሪም እዚህ ያለው ስም በሌላ ስም የተተካ መሆኑን ማስገንዘብ እንፈልጋለን። ተጨማሪ መረጃ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ አትርሱ። መልካም ቆይታ። ኮሎኔል አሰፋ ማን ገደለው? የትግራይ ሕዝብ ትግል በህወሓትና በካድሬዎቹ ማሸነፍ አይቻልም። አሁን ያለው ትውልድ ራሱን መምራት አለበት ይለን ነበር ጀግና ታጋይ አሰፋ ማን ገደለው? የሰለጠነ አመራርና በቂ ዝግጅት ባለመኖሩ ምክንያት የትግራይ ጦር ሲፈርስ የተበተኑ ልዩ ኃይሎችን ሰብስቦ ራሱ መርቷቸዋል። ከሻዕቢያ እና ከፒፒ ሰራዊት ጋር ሲዋጋ የነበረ ጀግና ነበር። በዚህ ጊዜ ነበር የወድን በይተይ ሰራዊቱን በትኖ 5 ዘበኛቹ ጋር የሳህርቲ ወረዳ ገበሬዎች ሸክም ነበር። በታህሳስ 2013 ከምስራቃዊ ዞን የመጡ ወታደሮችን ለመፈለግ ወደ ነበለት አካባቢ ሄጄ ነበር። እኔ ከጠመንጃዬ እና ከጦር መሳሪያዬ ከታናሽ ወንድሜ እና ከ3 ጓዶቼ ጋር ነበርኩ። ሲያገኘን ከየት እንደመጣን ጠየቀን። እኛም ከምስራቅ ነን ብለን መለስን። የምስራቅ ግንባር መሆን አለብህ፣ ምክንያቱም እኛ የምስራቁን ግንባር ስለምናቋቋም ሂድክ አለኝ። ረጅም ተጉዘን ነው የመጣነው፣ ስለዚህ እባካችሁ በጋራ እንታገልክ ብለን ጠየቅነው። በየዞኑ እየተመሰረተ ስለሆነ ወደዛ ሂድክ ይለኛል። አብሮኝ የነበረው አንዱ የማዕከላዊ ዞን መታወቂያ ይዞ አብሮት ቆየ። ከባልንጀሮቼ ጋር እየተመለስኩ ሳለ በሐውዜን አቅራቢያ አንዳንድ ወታደሮች አገኘን። እያዋቀሩ ነበርና እንድንቀላቀል ጠየቁን። በሁኔታው ተስማምተን ጓዶችን ከነሱ ጋር ትቼ ወደ ሌላ ቦታ ጓዶችን ለማሳወቅ ሄድኩ። ከዚያም ጥር 2013 ዓ.ም በአዘባ ወዲም በይተይ ከሻይ መሬሳ ጋር ተገናኝቶ እኛን ሰብስቦ እንኳን ደስ ያለህ የምስራቃዊ ግንባር መስራቾች ናቸው፣ ትንሽ ቆይተን ወደ ዕዳጋ ሰሉስ እንቀጥላለን ክወሉን። በዕዳጋ ሰሉስ ውስጥ እያለን አንድ ኃይል ሊቀላቀልን ነው የሚል ወሬ ነበር። ከላይ በተጠቀሱት አካባቢዎች ታጋይ መሪ አሰፋ ከፍተኛ ስም ነበረው። ተቀላቀለን የሚል ደብዳቤ ለአሰፋ ተልኮለታል። በዕዳጋ ሰሉስ ትንሽ ቆይተን ወደ ማይ ተከላ ሄድን። በአካባቢው የነበሩት መስቀል ላይ ረዘነ እና ኮሎኔል ወረዳ አብርሃ ወደኛ ተቀላቀሉ። ይህ በየካቲት ወር 2013 ዓ.ም ውስጥ ነው። ሊመራኝ የሚመጣው ማን ነው? ከፈለጋችሁ ተቀላቀሉኝ ከሲል ያሰፋ መልእክቱን መለስ። ነገር ግን መሰፋ በዚያን ጊዜ በሰራዊትና በጦር መሳሪያ ከኛ እጅግ የላቀ ነበር። መጋቢት 2013 እና ራስን ምራ ወይም ሐውዜን እና ስብሰባ አድርገን እንወያይ የሚል መልእክት ተላከለ። ከዚህ በኋላ ጀግናውን የመግደል ሴራ ተጀመረ። ወደ ሐውዜን ሄዶ ለመደራደር ሲወስን እና ወዲህ በይተይ ይህን ውሳኔ ሲያውቅ ወደ ሳሪያ ማሪያ ሄደ። ገዳይ ሚሊሻዎች በወሪ ወንዝ ውስጥ ተደብቀው እንዲቆዩ ወደረገ። ከሚሊሻ ካመለጠ የኛን ክፍለ ጦር 3ኛ ክፍለ ጦር እንዲሄድ ያደርጋል። በመቅጠል የአሰፋ ግድያ እንዲህ ነበር። በቀጠሮ መሰረት እየመጣ ነበር። በወሪ ወንዝ የተመደቡት ታጣቂዎች ሰላማዊ ሰዎች መስለው በጥይት ቢመቱትም ልሞት ግን አልቻለም። ከዚያ ለሕክምና ወደ ሐውዜን ይሄዳል። ሕክምና ከተደረገለት በኋላ ለምን አመጣችሁት? እንድትገድሉት ነበር ትዕዛዝ የተሰጣችሁ ከሲል ወዲም በይተይ ተናደደ። ሂድና ጨርሰው ከሲል ወዲም በይተይ አዲስ ትዕዛዝ አወጣ። ሕክምናው ውስጥ ገብተው ዘረተወኝ እኔኮ አሰፋ ነኝ በተሰሉት ስም ተወኛ ከያለ ደጋግመው በመተኮስ ይገድሉታል። ከመስዋዕትነቱ በኋላ እንዲህ ሆነ። በሱ ስር ያለው ሰራዊት በዚህ የጀግናው ተዋጊ ሞት ተናደደ። ወደ ወዲም በይተይ አንቀላቀልም በማለት እምቢ ያለ። ከብዙ ስብሰባዎች በኋላ ከመላው ሰራዊቱ እና ከመሳሪያው ጋር ተቀላቀለን። ለምን ገደላችሁት ብለን ለጠየቅነው ጥያቄ የሰጡት ምላሽ ጀግናው ታጋይ ለምን ተገደለ ለሚለው ጥያቄ መልሱን ነግረውናል። እንዲህ ቢልም መገደል የለበትም አልናቸው። አብሮት ከነበሩት ወታደሮች መካከል አንዳንዶቹ በስሙ ተጠርተዋል። የሐውዜንና የነበለት ሕዝብ የኔን የጀግና ታጋይ መገደል ጠንቅቆ ያውቃል። እዚያ ሄዶ የሚጠይቅ ማንም ሰው ሲናደድ ታሪኩን ይነግርዎታል። ስለተከታተላችሁን እናመሰግናለን። ቻናላችን ሰብስክራይብ በማድረግ ተጨማሪ መረጃ ይደርሳችኋል።